በመካከለኛው ምስራቅ ውጥረቱ ከመቼውም ጊዜ በላይ ከፍ ብሏል። ኢራን በእስራኤል ታይቶ የማይታወቅ ከባድ ጥቃት ሰንዝራለች። ኢራን በባላስቲክ ሚሳኤል ጀምሮ እስከ የካሚካዝ ድሮኖች ተጠቅማ የእስራኤልን ሰማይ ቀዳ የፈለገችው መጠነ ሰፊ ጥቃት አድርሳለች። እነዚህ የጦር መሳሪያዎችን ምን ያህል አስፈሪ ናቸው? በእስራኤልስ ምን ያህል ጉዳት አደረሱ? ዛሬ በዚህ ወሳኝ ጉዳይ በጥልቀት እንገባለን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አስገራሚና አነጋጋሪ የሆኑ ፕሮግራሞች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ኖቲፊኬሽን ደርሳችኋል። ኢራን ባለፉት 2 አስርት ዓመታት የራሷን የጦር መሳሪያዎችን የማምረት አቅሟን በእጅጉ አሳድጋለች። ከነዚህ ውስጥም እስራኤል ኢላማ ያደረጉ ዋና ዋና ሚሳኤሎችና ድሮኖች በብዛት ማምርታለች። ታዲያ እነዚህ መሳሪያዎች ምን ይባላሉ? አራምሸር ባላስቲክ ሚሳኤል፣ ፋታህ ሃይፐርሶኒክ ባላስቲክ ሚሳኤል፣ ሻሂድ 136 ወይም ደግሞ በቅጽል ስሙ ገዳዩ ካሚካዝ ድሮን እየተባሉ የሚጠሩት እነዚህን በማምረት 2 አስርት ዓመታት አሳልፋለች። በመካከለኛው ምስራቅ ውጥረት ሲፋፋም የአንድ ሚሳኤል ስም በተደጋጋሚ ይጠቀሳል። እሱም ሆራምሻር ይባላል። የኢራን የጦር መሳሪያ ልማት ቁንጮ ተደርጎ የሚወሰደው ይህ ባላስቲክ ሚሳኤል የክልሉ ጂኦፖለቲካዊ ሚዛን ለመቀየር የሚያስችል አቅም አለው። ሆራምሻር እንዴት ነው የተገነባው? የሆራምሻር ልማት የኢራን ረጅም ጊዜ ያስቆጠረ የራስን የመከላከልና የጦር መሳሪያ አቅም የማሳደግ ፍላጎት ውጤት ሲሆን ከኢራንና ኢራቅ ጦርነት በኋላ ኢራን በባላስቲክ ሚሳኤሎች ላይ ከፍተኛ ኢንቨስትመንት ማድረጓን ቀጠለች። በ1980ዎቹ የኢራንና ኢራቅ ጦርነት ወቅት ኢራን በሰፊው በሚሳኤል ጥቃቶች ስትጠቃ የራሷ የመከላከያ አቅም ውሱን ነበር። ይህንን ሁኔታ ኢራን የራሷ ሚሳኤሎች እንድትገነባ ትልቅ ግፊት አሳደረባት። የሆራምሻር ፕሮጀክት የጀመረው በ2000ዎቹ መጀመሪያ አካባቢ ሲሆን የሰሜን ኮሪያ ሙሳዳን ሚሳኤል ቴክኖሎጂ እንደ መሰረት ተጠቅማለች ተብሎ ይነገራል። ሆኖም ኢራን የራሷ የንድፍና የቴክኖሎጂ ማሻሻያዎች አድርጋበታለች። መጀመሪያው የሆራምሻር ሚሳኤል ለአውሮፓውያን አቆጣጠር 2017 ለህዝብ የቀረበ ሲሆን ይህም የኢራን ወታደራዊ አቅም በእጅጉ የሚያሳድግ እርምጃ እንደነበረ በሰፊው ይነገራል። ሆራምሻር ልዩ የሚያደርገው እስከ 2000 ኪሎ ሜትር የመጓዝ አቅም ያለው ሲሆን ይህ ማለት የእስራኤልና የምስራቁ አውሮፓ ክፍሎች ጨምሮ በመካከለኛው ምስራቅ ውስጥ ያሉ በርካታ ኢላማዎችን ሊመታ ይችላል። የሚሸከመው የጦር ጭንቅላት ከ1800 እስከ 1900 ኪሎ ግራም እንደሚመዘን ይታሰባል። ይህም ከፍተኛ የማውደም አቅም ይሰጠዋል። ሆራምሻር ልዩ ነው። ሆራምሻር አውዳሚ ሚሳኤል ነው። ሆራምሻር አንዴ ራዳሩን ጥሶ ከገባ ጠላቶቹን ያጋያል። የሆራምሻር ዋነኛ ገጽታ ከበርካታ የጦር ጭንቅላቶች ጋር የመብረር ችሎታ ያለው ሲሆን ይህ ማለት አንድ ሚሳኤል ብዙ ትናንሽ የጦር ጭንቅላቶችን ይዞ መብረርና የተለያዩ ኢላማዎችን ላይ መውረድ ይችላል። ይህም ለመከላከያ ስርዓቶችና ለመመከት እጅግ ከባድ ያደርገዋል። ሆራምሻር ከማስወንጨፊያ መኪናዎች የሚመጥቅ በመሆኑ በቀላሉ ሊንቀሳቀስና ሊደበቅ ይችላል። ሆራምሻር የኢራን ወታደራዊ ጥንካሬና ቴክኖሎጂያዊ እድገትን የሚያሳይ ምልክት ነው። በቅርብ ጊዜ ወዲህ በዓለም አቀፍ ደረጃ ትኩረት ያገኘ አዲስ ስም አለ። እሱም ፋታህ ነው። ኢራን ያመረተችው ይህ ሃይፐርሶኒክ ባላስቲክ ሚሳኤል የዘመናዊ የጦርነት ህግጋት ሊለውጥ ይችላል። ከድምጽ ፍጥነት 5 እጥፍ ከዚያ በላይ በሚያልፍ ፍጥነት የሚበር እንዲሁም አቅጣጫውን የመቀያየር ብቃት ያለው ይህ ሚሳኤል ምንድነው? እንዴትስ ተገነባ? ለምንድነው ዓለም አቀፍ ደህንነት ትልቅ አሳሳቢ ጉዳይ የሆነው?
ሃይፐርሶኒክ ቴክኖሎጂ ማለት ከድምጽ ፍጥነት 5 እጥፍ ወይም ከዚያ በላይ በሆነ ፍጥነት የሚጓዙ ነገሮችን ያመለክታል። እነዚህ ሚሳኤሎች እጅግ ፈጣን ከመሆናቸው በላይ መንገዳቸው ላይ አቅጣጫ የመቀያየር ችሎታ ስላላቸው አሁን ያሉት የአየር የመከላከያ ስርዓቶች ለመመከት እጅግ ከባድ ያደርጋቸዋል። ሩሲያና ቻይና በዚህ ቴክኖሎጂ ቀዳሚ ሲሆኑ አሜሪካ በቅርብ እየተከተለች ነው። ኢራን በዚህ ውድድር ውስጥ መግባቷ አስደንጋጭ እንዲሆን አድርጎታል። ለመጀመሪያ ጊዜ ለህዝብ የቀረበው በህዳር 2022 ሲሆን ኢራን በአገሯ ውስጥ የተሰራ የመጀመሪያ ሃይፐርሶኒክ ባላስቲክ ሚሳኤል እንደሆነ ገልጻለች። ፋታህ የሚል ስም በአረብኛ አሸናፊ ማለት ሲሆን የኢራን የቴክኖሎጂ አቅም ለማሳየት ታስቦ የተነደፈ አስገራሚ አደገኛ ሃይፐርሶኒክ ሚሳኤል ነው። ፋታህ ተራ ሚሳኤል አይደለም። የዚህ ሚሳኤል አቅም ለአየር መከላከያ ስርዓቶች እውነተኛ ፈተና እንጂ። ፋታህ አደገኛ ሚሳኤል ነው። ፋታህ አውዳሚ ሚሳኤል ነው። ፋታህ ጠላቶቹን ያሸብራል። ፋታህ አንዴ ራዳርን ጥሶ ከገባ የጠላትን ምድር አመድ ያደርጋል። ፋታህ ከማቻ 5 እስከ ማቻ 15 በሚደርስ ፍጥነት የመጓዝ አቅም እንዳለው ይነገራል። ይህ ማለት በአጭር ጊዜ ውስጥ ትልቅ ርቀትን ሊሸፍን ይችላል። ፋታህ ከ1400 እስከ 2000 ኪሎ ሜትር የሚወነጨፍ ሲሆን ይህ ማለት በእስራኤል ውስጥ ያሉ ሁሉንም ዋና ዋና ከተሞችና ወታደራዊ ተቋማትን እንዲሁም የክልሉ ወሳኝ ክፍሎችን የመምታት አቅም አለው። የፋታህ ዋነኛ ባህሪ በበረራ ወቅት አቅጣጫውን የመቀያየር ችሎታ ያለው ሲሆን ከተለመዱ ባላስቲክ ሚሳኤሎች በተለየ ፋታህ በበለጠ የአየር ክልል ውስጥ ለመተጣጠፍና ለመምዘግዘግ የሚያስችል ስርዓት የተገጠመለት ሲሆን ይህም የአየር መከላከያ ስርዓቶች መንገዱን ለመተንበይና ለመጥለፍ እጅግ አስቸጋሪ ያደርገዋል። ፋታህ ተራ የጦር ጭንቅላት ከመሸከም በተጨማሪ የኒኩሌር ጦር ጭንቅላት የመሸከም አቅም እንዳለውም በዓለም ትልቅ ስጋትን አሳድሯል። ይህም አደገኝነቱ በእጅጉ እንዲጎላ አድርጎታል። ልክ እንደ ሌሎች የኢራን ባላስቲክ ሚሳኤሎች ፋታህ ከማስወንጨፊያ መኪናዎችን የሚተኮስ ሲሆን ይህም በቀላሉ ሊደበቅና ከቦታ ወደ ቦታ እንዲንቀሳቀስ ያስችለዋል። የፋታህ መኖር በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ትልቅ አንድምታ አለው። የሃይፐርሶኒክ ሚሳኤል መኖር ለአንድም ሀገር ከፍተኛ ወታደራዊ ጥቅም ይሰጣል። ፋታህ የኢራን የመከላከልና የማጥቃት አቅም በማሳደግ በኩል ያለው የኃይል ሚዛን ትልቅ ነው። የእስራኤል አይሮን ዶም እና አሮው የመከላከል ስርዓቶች እጅግ ውጤታማ ቢሆኑም በከፍተኛ ፍጥነትና አቅጣጫ በሚቀይር ሃይፐርሶኒክ ሚሳኤል ላይ ምን ያህል ውጤታማ እንደሚሆኑ ግልጽ አይደለም። ይህ በእስራኤል ላይ አዲስ የመከላከያ ተግዳሮችም ይፈጥራል ማለት ነው። የዘመናዊ ጦርነት ገጽታ እየተለወጠ ነው። አዳዲስና አውዳሚ መሳሪያዎች ብቅ እያሉ ይገኛሉ። እነዚህ ውስጥ አንዱ የሆነው ሻሄድ 136 ራስን በራሱ የሚያጠፋ ድሮን በጦር ሜዳ ላይ አዲስ ፈተና ፈጥሯል። ይህ ርካሽ ግን እጅግ ውጤታማ የሆነው ድሮን ምንድን ነው? እንዴትስ ጥቅም ላይ እየዋለ ነው? ለምንስ ለአካባቢና ለዓለም አቀፍ ደህንነት ትልቅ ስጋት ሆነ? የምንዳስሰው ይሆናል። ሻሄድ 136 የኢራን የላቀ የድሮን ቴክኖሎጂ ውጤት ሲሆን ኢራን ባለፉት ዓመታት በድሮን ልማት ላይ ከፍተኛ ኢንቨስትመንት አድርጋለች። በዓለም አቀፍ ደረጃ በድሮን አቋሟ ከቀዳሚዎች ሀገር አንዷ እንድትሆንም አስችሏታል። ባለፉት 10 ዓመታት ውስጥ ድሮኖች በጦርነት ውስጥ ያላቸው ሚና በከፍተኛ ሁኔታ ጨምሯል። ከስለላ እስከ ጥቃት ድረስ ለተለያዩ ዓላማዎች ጥቅም ላይ ይውላሉ። ሻሄድ 136 ደግሞ ራሱ በራሱ የሚያጠፋ ወይም ካሚካዝ ድሮን በመባል ይታወቃል። ሻሄድ 136 የተነደፈው በኢራኑ ሻሄድ አቪዬሽናል ኢንዱስትሪያል ሪሰርች ሴንተር ሲሆን ዓላማው በዝቅተኛ ዋጋ ብዙ ቁጥር ያላቸው ኢላማዎችን ለመምታት የሚያስችል መሳሪያ መፍጠር ነበር። ይህ ድሮን በይፋ ለሕዝብ ከመቅረቡ በፊት ቢሆንም በየመንና በመካከለኛው ምስራቅ በተደረጉ ግጭቶች ውስጥ ጥቅም ላይ ውሏል የሚል ጥርጣሬ ነበር። ነገር ግን በዓለም አቀፍ ደረጃ ትኩረት ያገኘው በሩሲያና የዩክሬን ጦርነት ውስጥ በሩሲያ በስፋት ጥቅም ላይ መዋሉ ነው። ሻሄድ 3 ማዕዘን ቅርጽ ዴልታ ዊንግ ንድፍ ያለው ሲሆን ርዝመቱ 3.5 ሜትር፣ የክንፉ ስፋት 2.5 ሜትር አካባቢ ነው።
ክብደቱ 200 ኪሎ ግራም የሚመዘን ሲሆን በፊተኛው ክንፍ ላይ 10 እስከ 50 ኪሎ ግራም የሚመዝን የጦር ጭንቅላት ይይዛል። ይህም የጦር ጭንቅላት ኢላማው ጋር ሲጋጭ ይፈነዳል። ሲፈነዳ በአካባቢው የሚገኙ ኢላማዎችን ወደ ዱቄት ይቀይራል። ቀላል ነገር ግን አሰካፊ እንዲሁም አደገኛ ጉዳትን የሚያደርስ አስገራሚ ድሮን ነው። ድሮኑ እስከ 2500 ኪሎ ሜትር የመብረር አቅም የተላበሰ ሲሆን በሚበርበት ፍጥነት በሰዓት ከ185 እስከ 200 ኪሎ ሜትር ነው። ሻሂድ 136 ጂፒኤስን በመጠቀም ኢላማውን ይመታል። ይህ ማለት በራሱ መንገድ መሄድ የሚችልና የሰው ልጅ ጣልቃ ገብነት የማይፈልግ በመሆኑ ልዩ ያደርገዋል። ታዲያ ኢራን ሻሂድን የምትጠቀምበት ዋነኛው ስልት በብዛት በአንድ ጊዜ በርካታ ድሮኖች ወደ አንድ ኢላማ በመላክ የአየር የመከላከያ ስርዓቶችን ከመጠን በላይ በመጫን የተወሰኑ ኢላማዎችን እንዲመቱ ስለሚያስችላት ነው። አንድ ሻሂድ 136 ድሮን ከ20,000 እስከ 50,000 የአሜሪካን ዶላር ብቻ የሚያወጣ ሲሆን ይህም በጣም ርካሽ ነገር ግን ባለብዙ ሮል ፊልሚያ ድሮን ያደርገዋል። ኢራንና አጋሮቿን ሻሂድ 136ን በመካከለኛው ምስራቅ በተለያዩ ግጭቶችን ተጠቅመውበታል። በእስራኤል ላይ በተሰነዘሩ የቅርብ ጊዜ ጥቃቶች ውስጥም በርካታ ቁጥር ተልከው ነበር። ሻሂድ 136 የጦርነቱ ወጪ በመቀነስ ለዝቅተኛ በጀት በሀገራት ከፍተኛ የጥቃት አቅም ይሰጣል። ይህ ደግሞ በክልሎች ውስጥ ያለውን የኃይል ሚዛን ይለውጣል። ድሮኖቹ ተደጋጋሚ የሚያንጎራጉር ድምጽ ሙዚንግ ሳውንድ ከፍንዳታው በፊት የሚያሰሙ ሲሆን የስነ ልቦና ሽብርም ይፈጥራል። ይህ ደግሞ ህዝቡን ለማስፈራራት ያገለግላል። የአየር የመከላከያ ስርዓቶች ሻሂድ 136ን ለመመከት እየተቸገሩ ሲሆን የእስራኤል አይሮን ዶም እና ሌሎቹ ስርዓቶችን ውጤታማ ቢሆንም በብዙ ድሮኖች ጥቃት ለመቋቋም ከባድ ያደርገዋል። ዝቅተኛ ዋጋ ያላቸው ድሮኖች በውድ ሚሳኤሎችን መመከት የኢኮኖሚ ጫናን ይፈጥራል። ታዲያ በሚዲያዎች ዘገባዎች መሰረት ኢራን በተለያዩ ጊዜያት ባደረገችው ጥቃቶች የተለያዩ ሚሳኤሎችና ድሮኖች ተጠቅማለች። በእነዚህ ጥቃቶች ምክንያት በእስራኤል ውስጥ የሰው ህይወት መጥፋትና የንብረት ውድመትን ደርሷል። በቅርብ ጊዜ ወዲህ በወጡ ዘገባዎች መሰረት ኢራን በአጠቃላይ ከ400 በላይ ሚሳኤሎችንና በመቶዎች የሚቆጠሩ ድሮኖችን በእስራኤል ላይ አስወንጭፋለች። እስራኤል ከ95% በላይ የሚሆኑ መታ መመለስ ችላለች። ነገር ግን ከ40 የሚበልጡ ሚሳኤሎችን ጉዳት ወይም የሰው ህይወትን ማጥፋት አስከትለዋል። በአጠቃላይ ቢያንስ 24 እስራኤላውያን ሲሞቱ ከ800 በላይ ቆስለዋል። በንብረት ላይ ከፍተኛ ጉዳት ደርሷል። በተለይም በመኖሪያ ቤቶችና በንግድ ተቋማት እንዲሁም ወታደራዊ መሰረተ ልማቶች ላይም ከባድ የሆነ ጉዳት አድርሰዋል። ክቡራን ተመልካቾቻችን የዛሬውን ቪዲዮ ይህንን ይመስላል። ኢራን የባላስቲክ ሚሳኤሎችንና ድሮኖች በዓለም አቀፍ ሰላም ላይ የሚኖራቸው ተጽዕኖ በተመለከተ ምን አስተያየት አላችሁ? ኮሜንት ቦታ ላይ ሐሳባችሁን አካፍሉን። ቪዲዮውን ከወደዳችሁት ላይክ በማድረግ ለጓደኞቻችሁ ማጋራት አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካሙን ተመኘው።